ጥፍርና ጥርስ በነገሰበት ምድር፣ ሞት በየቁጥቋጦው ስር በሚያደባበት ምድር፣ ህልውና በደምና አቧራ በሚጻፍበት በረሃ አንድ ግዙፍ ፍጡር ይጓዛል። እንደ ግዙፍ ጥላ ይታያል። አያገሳም፣ አያባርርም፣ ዝም ብሎ ይታዘባል። ደሙን 2 ሜትር ወደ ላይ የሚረጭ 11 ኪሎ ግራም የሚመዝን ልብ አለው። እሾህን የሚያሸንፍ ረጅም ምላስ ታጥቋል። አንበሳን የሚገድል ምት አለው። ገና ሳይተነፍስ አደጋን የሚያይ ዓይን አለው። እንደ ሕያው ሰማይ ጠቀስ ሕንፃ በአፍሪካ ምድር ላይ ቆሟል። አንበሶች ቀና ብለው ከመጋፋታቸው በፊት ደግመው ደጋግመው የሚመሰክሩለት ይህ ተራ እንስሳ አይደለም። ህልውና የየዕለት ትግል በሆነባት የአፍሪካ ወርቃማ ሜዳ ላይ ውበትና ጥንካሬ በአንድ ላይ የያዘ ድንቅ ፍጡር ቆሟል። ይህ የአፍሪካ ዝምተኛው ቀጭኔ ነው። እንኳን ወደ ድርየው ቻናል በሰላም መጣችሁ። ዛሬ በዚህ ቻናል የቀጭኔ እጹብ ድንቅ አስገራሚና አስደናቂ ባህሪያቶችና ችሎታዎችን እናያለን። እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉኝ። ቀጭኔ የሚከተሉት ባህሪያቶች አሉት። አንደኛ፣ የደም ግፊት መቆጣጠሪያ አለው። ደምን 2 ሜትር ወደ ላይ ለመርጨት ልቡ እንደ ኃይለኛ ፓምፕ ይሰራል። የደም ግፊቱ የሰውን እጥፍ ነው። ነገር ግን ውሃ ለመጠጣት በሚያጎነብስበት ሰዓት አእምሮውን እንዳያፈነዳበት በአንገቱ ውስጥ ልዩ ቫልቮች አሉት። ሁለተኛ፣ ቀጭኔ ምቱ ሞትን ያስንቃል። ቀጭኔ የዋህ ይመስላል አይደል? ተሳስታቸዋል። አንዲት የእግር ምቱ የአንበሳን ቅል የመስበር ኃይል አለው። እግሮቹ ረጅም ብቻ አይደሉም፣ እንደ ጦር የተሳሉ ገዳይ መሳሪያዎችም ናቸው። ሶስተኛ፣ ወንድ ቀጭኔ ጦርነት የሚገጥመው በአንገቱ ነው። ወንዶች ሲጣሉ ልክ የእኛን ሀገር የባሌ ዳንሰኛ ይመስላሉ። ነገር ግን አንገታቸውን እንደ 100 ኪሎ ግራም የሚመዝን መዶሻን የሚጠቀሙበት። እያንዳንዷ ድብደባ አጥንትን ሰባብሮ ከጥቅም ውጪ ሊያደርግ ይችላል። አራተኛ፣ ቀጭኔ የሜዳው ዓይን ነው። ቀጭኔ የአፍሪካ ሳር ምድር ራዳር ነው። ከ5 ሜትር በላይ ከፍታ ላይ ሆኖ ጠላትን ከኪሎ ሜትሮች ያያል። ቀጭኔ ቆመው ካዩ ሜዳው ሁሉ ሰላም ነው። እሱ መሮጥ ከጀመረ ግን ሁሉም በየፊናው ሩጫውን ያስነካዋል። አምስተኛ፣ ቀጭኔ ለእሾህ ደንታ የለው። ሌሎች እንስሳት ሊነኩት የሚፈሩትን እሾሃማ የግራር ዛፍ ቀጭኔ በ45 ሴንቲሜትር የብረት ምላሱ ይመገበዋል። ምላሱ በፀሐይ እንዳይጠቁር እንዳያር ጥቁር ቀለም አለው። ስድስተኛ፣ ቀጭኔ በቁሙ ኗሪ ነው። አንድ ቀጭኔ በተወለደ በ60 ደቂቃ ውስጥ መቆም አለበት።
አለበለዚያ ይበላል። በቀን ከ30 ደቂቃ እስከ 2 ሰዓት ብቻ በመተኛት ቀሪውን ጊዜ ቆሞ ዓለምን ይታዘባል። 7ኛ የሰውነት ነጠብጣቦች አሉት። እንደ ሰው አሻራ እያንዳንዱ ቀጭኔ የተለያየ ነጠብጣብ አለው። ይህ ሙቀትን ለመቆጣጠር ይረዳዋል። ቀጭኔ ረጅም በመሆኑ ብቻ አትደነቅ። በዝምታው፣ በጽናቱ እና ባልተነገረው ኃይሉ ተገረም እንጂ። ግርማ ሞገስ ያለ ጩኸት፣ ስልጣን ያለ ግርግር። ይህ ነው የቀጭኔ ምስጢር። ለመጠንከር ጩኸት አያስፈልግም። ለመግዛትም ጥቃት አያስፈልግም። ቀጭኔ እንደ አንበሳ አያገሳም፣ እንደ አውራሪስ አይዋጋም፣ እንደ ነብር አያድንም። ስለዚህ በሚጮህ ዓለም ውስጥ በዝምታ መግዛትን እንማር። ተፈጥሮ ትልቅ መምህር ናት ብላችሁ ካመናችሁ ዱርዬው ቻናልን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት አድርጉ። አሁን ካየናቸው ከ7ቱ የቀጭኔ ባህሪያት ውስጥ ያስገረማችሁን እስካሁን ድረስ የማታውቁትን ያስደነቃችሁን ባህሪ ጻፉልኝ። በቀጣይ እንድሰራላችሁ የምትፈልጉትን እንስሳ ባህሪ ጻፉልኝ። በቀጣይ እስከምንገናኝ ሰላም ጊዜ ይሁንላችሁ። አመሰግናለሁ።